and he's not even resting, he's not even breathing hard, going through a few exercises here, winning a tremendous race. A 32-year-old guard in Emperor Haile Selassie's palace guard. Baby Bikila of Ethiopia really pouring it on right now. Just look at him go, ladies and gentlemen. Now, Baby Bikila winning the marathon race in Tokyo. A man who has just undergone an appendicitis operation, a man racing against a tremendous personal physical handicap. A first man... እኔ በባዶ እግሬ የምሮጥበት ምክንያት ጫማ ጥቼ ሳይሆን ኢትዮጵያ ሀገሬ ከጥንት ጀምሮ የጀግንነት ሙያ በድፍረትና በቆራጥነት የምትፈጽምበት መሆኑን ለዓለም በይፋ ማሳወቅ ስለምፈልግ ነው አለ ጀግናው አትሌት አበበ ቢቂላ ከወሳኙ ድል በኋላ። ሻለቃ አትሌት ኃይሌ ገብረስላሴ እሱን ሲገልጸው እንደዚህ ይላል። አበበ ድል ያደረገው አትሌቲክስን ብቻ አይደለም፣ ጥቁሮች ማሸነፍ እንደሚችሉ ለዓለም አስተምሯል። አሁን አትሌቲክሱ ለተቆጣጠርነው አፍሪካውያን አትሌቶች ፍሬ ቀደደ በር የከፈተ ድል ነው ይላል። ቀነኒሳ በቀለ ህልም እንጂ በእውነት የተከሰተ የማይመስል ተአምረኛ ድል ነበር ሲል ስለሱ ጀግንነት ይናገራል። ለቀኝ ግዛት ማክተም አስተዋጽኦ ያደረገ በጥቁር አፍሪካዊ የተገኘ የመጀመሪያው የወርቅ ድል። በእርግጥም በዚያ ወቅት ሌሎች ጥቁር አፍሪካውያን ሯጮችም ነበሩ። ነገር ግን የሚሮጡት በቀኝ ለገዟቸው የአውሮፓ ሀገራት ነበር። የአበበ ድል ግን ታላቅ የሆነው ለዚህም ጭምር ነው። የአበበ ድል አፍሪካውያንን እኩል መሆናችንን አሳይቷል ሲል ፖል ራምባኔ ፉትራነር በተሰኘው መጽሐፉ ገልጾታል። ኢትዮጵያን ለመውረር ጣሊያን በርካታ ወታደሮች አስፈልጎት ነበር። ኢትዮጵያ ግን አንድ ወታደር ብቻ ልካ ድፍን ሮምን ወረረች ሲሉ የጣሊያን ጋዜጦች የወቅቱን እውነት ገለጹት። ጀግናው አትሌት አበበ ቢቂላ His name is on every lip. A magnificent effort. 2 hours, 15 minutes, 16.2 seconds. The Emperor will surely promote him for this. Rowdy finishes 35 seconds later. ነሐሴ 30 1925 ዓመተ ምህረት በዕለተ ሐሙስ በሸዋ ጠቅላይ ግዛት በደብረ ብርሃን አውራጃ ደነባ ልዩ ስሟ ጃቶ በምትባል ስፍራ ላይ ከአቶ ቢቂላ ደምሴና ከናቱ ከወይዘሮ ውድነሽ መንበሩ የተወለደው ልጃቸውን የወደፊቱ ድምቀቱ ታይቷቸው ይመስል ስሙን አበበ ሲሉ ሰየሙለት። አበበ ቢቂላ እንደ ዕድሜያቸዎቹ ሁሉ በረኝነት ቤተሰቡን ሲያገለግል ከብቶችና ጥጃዎቹ ጋር ሲላፋና ነፍሳቸውን ለማዳን ቀበሮ እየተሯሯጠ ኖረ። እድሜው 12 ሲሆን የቄስ ትምህርቱን አጠናቋል። ከዚያም በ1944 ዓመተ ምህረት ወደ አዲስ አበባ በመሄድ በክብር ዘበኛ ሰራዊቱን በወታደርነት ተቀጠረ። እንኳንስ በወታደራዊ ስነ ምግባርና አካል ብቃት ታግዞ ገና በአፍላ እድሜ በልጅነቱም ጭምር እጅግ ተደናቂ የገና ጨዋታ ኮከብ እንደነበር የልጅነት ታሪኩ ያስረዳል። በ1946 ዓመተ ምህረት ደግሞ የአራት ልጆች እናት መሆን የቻለችውን ወይዘሪት የውብዳር ወልደ ጊዮርጊስ ጋር በትዳር ተቆራኝቷል። በህዳር ወር 1948 ዓመተ ምህረት በ16ኛው የቤልሞርን ኦሎምፒክ የኢትዮጵያን ቡድን ለመቀበል በተደረገው ሰልፍ ላይ ከጀርባቸው ላይ የሀገራቸውን ስም የተጻፈበትን መለያ ልብሳቸውን ለብሰው አገራቸውን ወክለው የተወዳደሩትን ወጣቶች ባየ ጊዜ ያንን ሰንደቅ መሸከም ይህንን ታላቅ አገር የመወከል ህልም እንዳደረበት ይነገራል። እናም በብሔራዊ የሰራዊቱ የእርስ በርስ ውድድር ላይ ተሳተፈ። በ5000 ሜትርና በ10000 ሜትር ሩጫ የብሔራዊውን ክብረ ወሰን የያዘውን የጊዜው የስፖርቱ ጀግና ዋሚ ቢራቱና አበበ ቢቂላ በማራቶን ውድድሩ ሲገጥሙ ተመልካቹ ዋሚ ያሸንፋል ብሎ ጠብቆ ነበር። ነገር ግን አበበ ቢቂላ የተባለ ከዚህ ቀደም ስሙም ተሰምቶ የማይታወቅ ወጣት ዋሚን ቀድሞ ሩጫውን እየመራ እንደሆነ በራዲዮ ተሰማ። ውድድሩንም አሸነፈ። የታላቁ ጀግና ዋሚ ቢራቱን የ5000ና የ10000 ሜትር ክብረ ወሰን በመስበርም እየታወቀ መጣ። ሁኔታዎች እንዲያየሆነ ሳለ ነው እንግዲህ ሮም የደገሰችው የ1952 ኦሎምፒክ የደረሰው። የወቅቱ የኢትዮጵያ አትሌቲክስ ቡድን አሰልጣኝ የነበሩት ስዊድናዊው ኦኒ ኒስካንን በጦር ሰራዊቱ የውስጥ ውድድር ኦሎምፒክ እስኪቃረብ ድረስ ከ2000 ሜትር በላይ ከፍታ ባላቸው ተራራማ ቦታዎች ላይ የመሮጥና የ1500 ሜትር ተደጋጋሚ የፍጥነት ሩጫ ልምምዶችን እንዲሰራ ማድረግ ቻሉ።
He had a rare talent for long-distance running after he was spotted by Onni Niskanen, the Swedish coach in charge of Ethiopia's long-distance runners, playing in Addis Ababa. The 1960 marathon was scheduled to get underway at 5:30 p.m. The late start was due to the weather. If you've ever been in Rome during August, you'll know that the intense afternoon heat would have had the runners drop. እንግዲህ በዚህ ሁኔታ አበበ ቢቂላና አበበ ዋቅጅራ ለኦሎምፒክ የማራቶን ሩጫ ለኢትዮጵያ የተመረጡ አትሌቶች ሆኑ። በርግጥ አንዳንድ የአደባባይ ወሬዎች አበበ ቡድኑ ውስጥ የተጨመረው የቅድሚያ ተመራጩ ዋሚ ቢራቱ በእግር ኳስ ጨዋታ ቁርጭምጭሚቱ በመሰበሩ የእርሱ ምትክ ሆኖ በመጨረሻው ሰዓት እንደገባ ይናገራሉ። ሆኖ ስለ ሁኔታው አኗል ማጋዚን ለተባለ መጽሔት ቃላቸውን የሰጡት የወቅቱ አሰልጣኝ ኒስካነን ዋሚ የተዘጋጀውም ሆነ የተመረጠው ለ10000 ሜትር ሩጫ ውድድር ብቻ ነበር። ለኦሎምፒክ ዝግጅት በሚያደርግበት ጊዜ ከስልጠና ጣቢያ እስከ አዲስ አበባ ድረስ በአንድ ቀን 100 ኪሎ ሜትር በመሮጡ ስለታመመ ከቡድኑ እንደተቀነሰ ገለጹ። ማራቶንን በተመለከተ በወቅቱ መገናኛ ብዙሃን ለአሸናፊነት የጣጩት በወቅቱ 2 ሰዓት ከ15 ከ17 በመግባት የማራቶን ክብረ ወሰን ባለቤት የነበረው ራሺያዊው ሰርጌይ ኮንስታንቲኖቭ ፖፖቭ፣ የሞሮኮ ራሂዲ ቤን አብዱሰላም፣ የኒውዚላንዱ ባሪ ማጊና የብሪታንያው ዴኒስ ኦጎርማን እንደነበሩ ይነገራል። የኢትዮጵያ ቡድን አሰልጣኝ የነበሩት ኒስካነን ለዕለቱ እጩ ተወዳዳሪዎች ሩጫቸው እነዚህን የወቅቱን ምርጥ አትሌቶችን ግንዛቤ ውስጥ ያስገባ ይሁን ሲሉ እንደመከሩም ይነገራል። ውድድሩ አንድ ወር ሲቀረው ጀምሮ እዚያ ሮም ከተማ ውስጥ ሲለማመዱ የቆዩት ሁለቱ የማራቶን እጩ ተወዳዳሪ ኢትዮጵያን የሩጫውን መንገድ በጥንቃቄ ሲያጠዱ ቆዩ። በልምምዳቸው ወቅት አበበ በ5 እና በ6 እርምጃዎች ይዘገይ ነበር። ያለ ጫማ በሚሮጥበት ወቅት ደግሞ የፈለገውን አይነት ውጤታማነት ያሳያል። እናም ሩጫው በምሽት ከመካሄዱ አንፃር የአስፓልት መንገዱ ሬንጅ ሙቀት እንደማይጎዳቸው በመታመኑ ሁለቱ አበቦች በባዶ እግራቸው እንዲሮጡ ተወሰነ። ከዚህ ውሳኔ በኋላ ውስጥ እግራቸው እንዲጠነክር ከሩጫ ልምምድ በተጨማሪ ኦሎምፒክ መንደር ውስጥ በባዶ እግራቸው ይጓዙ ነበር። እንደ አንዳንዶች አባባል አበበ መሮጫ ጫማ አጥቶ ሳይሆን በባዶ እግሩ የመሮጡ ሐሳብ የመጣው በዚህ መንገድ መሆኑን አሰልጣኝ ኦኒ ኒስካነን ተናግረዋል። ውድድሩ ሲጀመር እና አበበ እንዲጠነቀቋቸው የተነገራቸው ዝነኛ ተወዳዳሪዎች ውስጥ የሞሮኮ ራሂዲ ቤን አብዱሰላም ይለብሳል የተባለው 26 ቁጥር በመሆኑ ያንን መለያ የለበሰውን ሰው እየፈለጉ ይጠነቀቁ ነበር። ስዊድናዊው አሰልጣኝ እንዳሉት የአበበ ፍላጎትና ሐሳብ ራሂዲ እስከሚያጋጥመው ድረስ ጉልበቱን ለመቆጠብ ሆኖ እንጂ በአቅሙ ልክ ቢሆን ኖሮ ክብረ ወሰኑን ያለ ጥርጥር በተሻለ ሁኔታ ይሰብረው እንደነበረ መስክረዋል። አቻይለሹ አበበ ቢቂላ በውድድሩ ላይ ከ20 እስከ 30 ኪሎ ሜትር ላይ ባሳየው ፍጥነት አብዛኞቹ ባላጋራዎቹን ጥሎ ሲሄድ የተከታተለው የነበረው ራሂዲ ብቻ ነበር። ከጥቂት ቆይታ በኋላ ግን ራሂዲም ጭምር እንኳን የአበበን ፍጥነት ተቋቁሞ ሊከተለው እንኳን አልቻለም። ከድሉ በኋላ አበበ እንዳለው ከተማው ክልል ውስጥ ስገባ ከኋላ የምሰማቸው ኮቴዎች እየቀነሱ መጡ። ፍጥነትም ስጨምር እስከናካቴው ድምጽ አልነበረም። 1 ሰዓት ሙሉ የኮቴዎች ካካታ ሳዳምጥ ከቆየው በኋላ አሁን ጸጥታ ሲሰፍን የተከተለኝ እንዳለ ለማየት ፊቴን ማዞር አስፈላጊ አልነበረም ሲል ይገልጻል። አበበ እንኳን ተከትሎት ከጀርባውን በትንፋሹ የሚያሞቅ ፈታኝ ቀርቶ ለኮቴ ድምጽ እንኳን የተጠጋው ጠፍቶ ብቻውን ነበር ያንን ውድድር አስገራሚ ሁኔታ ማሸነፍ የቻለው። በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ ቢቂላ። በጥቅምት 11 በሩጫው ገበያ አቤ ይዞት መጣ የወርቁን ሜዳሊያ የዛሬ 4 ዓመት ሮም ላይ በአውሮፓውያኑ 1960 ዓመተ ምህረት በሞቃታማዋ ሮም አንድ ገበሬ ልጅ ባዶ እግሩን ሮጦ ባለድል በመሆን ብዙዎችን አስደነቀ። ለአፍሪካም አዲስ ደማቅ ታሪክ ጻፈ። በዚያ ምሽት የከተማዋ ነዋሪዎች ነቅለው ወጥተው የሩጫ ውድድር ይመለከቱ ነበር። የኦሎምፒክ የማራቶን ተወዳዳሪዎች የህዝቡን ጭብጨባና ድጋፍ ተገና አድርገው ይገሰግሳሉ። ከሁሉም ቀድሞ ወደ መጠናቀቂያው የመጣው
ጀግናው አበበ ቢቂላ ነበር። የጣሊያን ወታደሮች ችቦ አብርተው ኢትዮጵያዊ አትሌትን ይከተላሉ። ቀይ ቁምጣና ጥቁር ካናቴራ ያደረገው አበበ ቢቂላ አብዛኛውን የማራቶን ክፍል ወርቅ ይወስዳል ተብሎ ትልቅ ግምት ከተሰጠው ሞሮካዊው ራዲ ቤን አብዱ ሰላም ጋር በመፎካከር ነበር ይዘለቀው። ነገሩ ግን ሩጫው ሊጠናቀቅ 1 ኪሎ ሜትር ገደማ ሲቀረው አበበ ቢቂላ ተቀናቃኙን ጥሎ መሄድ ጀመረ። የመጨረሻውን ሜትሮች በአስደናቂ ፍጥነት የሮጠው አበበ እጆቹን በድል እያወናጨፈ ድሉን አስመሰከረ። አበበ ቢቂላ በዚያች ምሽት የመጀመሪያው በኦሎምፒክ መድረክ ወርቅ ያመጣ ጥቁር አፍሪካዊ አትሌት መሆን ቻለ። ይህ ብቻ ሳይሆን ውድድሩን በ2 ሰዓት ከ15 ደቂቃ ከ16 ሰከንድ በማጠናቀቅ አዲስ የኦሎምፒክ ክብረ ወሰን ማስመዝገብ ቻለ። ድሉ ብዙዎችን በግርምታና አድናቆት አፍ ያስያዘ ነበር። አበበ በወቅቱ ማንም የማያውቀው ሯጭ መሆኑን ብቻ ሳይሆን ማራቶኑን በባዶ እግሩ ጀምሮ በባዶ እግሩ መጨረሱም ብዙዎችን አስደንቋል። በቀጣይም በቶኪዮ ኦሎምፒክ ውድድር አሸንፎ የወርቅ ሜዳሊያ የወሰደ የመጀመሪያው ጥቁር አፍሪካዊ ሆነ። ዛሬ ዓለም የሚደመምባቸው ጥቁር አፍሪካውያን ሁሉም አበበ ሰንጥቆ በገባው በር የሚመላለሱ ናቸው። በዘልማድ ጀግንነትን ከጦርነት ከትግል ጋር ሲያያይዝ የተኖረበትን ዘይቤ አበበ ቢቂላ ቀይሶታል። Baby Bikila of Ethiopia really pouring it on right now. Just look at him go, ladies and gentlemen. Now Baby Bikila winning the 1964 marathon race in Tokyo. A man who has just undergone an appendicitis operation, a man racing against a tremendous personal physical handicap. The first man to do so in Olympic history, twice in a row. What a finish. A Baby Bikila, and he's not even resting, he's not even breathing hard, going through a few exercises here, winning a tremendous race. A 32-year-old guard in Emperor Haile Selassie's palace. ዛሬ ላይ ይህ ደማቅ ታሪክ ከተጻፈ 60 ዓመታትን ተሻግሯል። ጀግናው አትሌት አበበ ቢቂላ ወርልድ አትሌቲክስ እንደሚለው ከ1960 እስከ 1966 ባለው ጊዜ በዓለም አቀፍ ደረጃ ካደረጋቸው 13 ውድድሮች 12ቱን በድል ማጠናቀቁን ገልጻል። ነገር ግን ሁለተኛው የኦሎምፒክ ድሉን ካስመዘገበ ከ5 ዓመታት በኋላ አበበ ያልታሰበ ችግር እንደገጠመው ይነገራል። ከ1966 ውድድሮች በኋላ አበበ ሰውነት የማንቀሳቀስ ችግር ገጠመው። እንግሊዝ ወደሚገኘው ስቶክ ማንዴቪል ሆስፒታል ለሕክምና ቢወሰድም ድጋሚ መራመድ እንደማይችል ዶክተሮች ነገሩት። ከጥቂት ጊዜ በኋላ አበበ እጆቹን ማንቀሳቀስም ቻለ። ይሄኔም ወደ ቀስት ውርወራና የቴኒስ አይነት የስፖርት መስኮች መሰማራት ቻለ። በ1970 ለንደን በሚካሄደው የስቶክ ማንዴቪል ጨዋታ ላይ መሳተፍ ቻለ። ይህ ውድድር አሁን ፓራኦሎምፒክ ተብሎ የሚጠራው ውድድር አባት እንደሆነ ይነገራል። በቀጣዩ ዓመት አካላዊ ጉዳት ያለባቸው ሰዎች በሚሳተፉበት ውድድር ለመሳተፍ ወደ ኖርዌይ አቅንቶ በፈረስ ጋሪ ገልቢያ አሸናፊ ሆኖ መመለስም ችሏል። ጥቅምት 15 ቀን 1966 አበበ ቢቂላ በ41 ዓመቱ ህይወቱ እንዳለፈ ይነገራል። ነገር ግን ይህ ጀግና እንደ ሰው ቢሞትም አሁንም ድረስ ግን የሰራው ታሪክ ለትውልዱ ተቀምጧል። ህይወቱ ባለፈበት ወቅት ቀዳማዊ ኃይለ ሥላሴ በወቅቱ ብሔራዊ የሐዘን ቀን ያወጁ ሲሆን አበበ ቢቂላ በክብር እንዲቀበርም አድርገዋል። ምንም እንኳን አበበ ብዙ በሚሰራበት እድሜው ከዚህ ዓለም ቢሰናበትም ሌጋሲው ግን ዓመታትን ተሻግሮ እዚህ ደርሷል። አዲስ አበባ የሚገኘው አበበ ቢቂላ ስቴዲየምን ጨምሮ በርካታ ትምህርት ቤቶችና ሽልማቶች በሱ ስም ይጠራሉ። ከሁሉም የላቀው የአበበ ቢቂላ ሌጋሲ ግን በምስራቅ አፍሪካ ያሉ ሯጮች በረጅም ርቀት ውድድር የዓለም ቁንጮ እንዲሆኑ ማስቻል ነው። ከአበበ በኋላ የመጡ እንደ ኃይሌ ገብረስላሴና ኤሊድ ኪፕቾጌ ያሉ ኢትዮጵያውያንና ኬንያውያን ሯጮች መስኩን ተቆጣጥረውት መቆየት ችሏል። ጀግናው ሻለቃ አትሌት ኃይሌ ገብረስላሴ በዚህ ወቅት ለተፈጠሩ አትሌቶች በሙሉ አበበ ቢቂላ ፈርቀዳጅ እንደሆነ እንዲህ ሲል ይናገራል። እኛ አፍሪካውያን ሯጮች የአበበ ቢቂላ ውጤቶች ነን። በአበበ ቢቂላ አማካኝነት ነው ዓለም ያወቀኝ አትሌት መሆን የቻልኩት ሲል አትሌት ኃይሌ ገብረስላሴ ይናገራል። የመጀመሪያው ጥቁር አፍሪካዊ የኦሎምፒክ የወርቅ ሜዳሊያ ባለቤት ጀግናው አትሌት አበበ ቢቂላ ሲታወስ What a finish. A Baby Bikila, and he's not even resting, he's not even breathing hard, going through a few exercises here, winning a tremendous race. A 32-year-old guard in Emperor Haile Selassie's palace guard. Baby Bikila of Ethiopia
really pouring it on right now. Just look at him go, ladies and gentlemen. Afemi Bikila winning the marathon race in Tokyo. A man who has just undergone an appendicitis operation. A man racing against a tremendous personal physical handicap. A first man